አንዱ የገራጅ ሰራተኛ አረ መምህር እኔ ትምህርትን ብዙ ማራዳምጥም ስላየው ነው የመጣሁት አለኝ። ከገራጁ ጎን ካፌ አለ እና እኔ ለገጠመኝ ቀረጻ ሰው ቤት ሄጄ ሰዎቹን አጥቻቸው ከቤት ክርስቲያን ጋር አልተመለስንም ብለውኝ ካፌ ቁጭ እየጠበቅኳቸው የገራጁ ሰራተኛ ቀጥ ብሎ መጣ እኔ ጋር ከነቱታው። ከዛ መምህር እኔ በዩቲዩብ ላይ አውቃለሁ ግን ብዙም ትምህርትህን አልከታተልም፣ ቤተሰቦቼን የሚከታተሉ የምታወራው ነገር ትክክል እንደሆነና እንዳዳምጥህ ምክንያት የሆነኝ አድርገልኝ ቀርሃል ማለት ቅርብ ጊዜ ነው የሰማሁት አለ። ምንድነው ስለው እዚህ እኔ ባትላሜራ ነኝ። ባትላሜራ ማለት መኪና የተጋጨ መኪና ምናምን ቀጥቅጦ አስተካክሎ ምናምን ቦዲ የሚሰራ ማለት ነው። ኤሌክትሪሻን ደግሞ አለ ኤሌክትሪኩ የሚሰራ፣ ሞተር የሚያወርድ ደግሞ ቴክኒሻን አለ። እንደዚህ አንድን መኪና 3 አይነት ባለሙያ ነው ያለው። ቀለም የሚቀባ ደግሞ አለ ቀለም ቀቢና አጠቃላይ ብቻ እንደዚህ አይነት ሙያ ውስጥ ያለ ሰው ነውና መጥቶ ጎረቤቱ የገሌ መኪና እየተሰራች ነው አዎ ብር ትፈልጋለህ ሀብት ማፍታሙን ትፈልጋለህ አለኛል። አዎ ስለው 30 ሺህ ብር ሰጣለሁ መኪናውን እየሰራው ይሄንን ተወጥፈዋለህ ያለኛል። ምንድነው ይሄ እንደዚህ በጣም ደነገጥኳል። እንዴት አወቅ እዚህ መኪናው መግባቱን? መኪናዋ ተጋጭታ እዚህ መግባቷን ሰምቻለሁ። ስለዚህ ያጋጨው አንተ ነህ ያልኩት አለ። አዎ እኔ ነኝ ያጋጨሁት። እንዴት ይተርፋል? መትረፍ የለበትም ብዬ ነው። እና ልገለው ነው? አይ ልገለው ሳይሆን መኪና እንዲኖር አልፈልግም። ሰውዬው ይኖራል አለ ግን ሊገለው ነው የፈለገው። ለምን ልጁ እንዳይቀፈው ነው። እሺ ብሎ ብሩን ተቀብሎ ቀብሬዋለሁ ብሎ ግን ያንን የሰጠውን ነገር በሌላ ወረቀት ተክቶ ያንኑ ተመሳሳይ በክር ጠምጥሞ ሲቀብር እና ቀለም ሲቀባ አሳየው። ምንድን ያደረገው የተሰጠው ቃል ለምሳሌ ትንሽ የተጠቀለለች ወረቀት ከሆነች ይሄን የሻማ ቁራጭ ተሳያችሁ እንደዚህ ከሆነች ያቺን ነገር እሱ ምን አደረጋት በሌላ ነገር ተክቷት ያንን ጥሎት ወነተኛ ጠንቆላው ማለት ነው ጥሎት ሌላ ተመሳሳይ ነገር አድርጎ መኪናው ላይ ለጠፈውና መኪናው ላይ ለጠፈው እንትን እንዲቀባው ነው የተፈለገው። ላይ ቦዲው ላይ ሳይሆን በውስጥ በኩል እና እንዳይገኝ አድርጎ ነው መቀመጫው ስርም ጨምር በቃ ማይገኝ የመኪናው ኮርኒሱ ላይ ቆዳው ከመወጠሩ በፊት ያው መኪናው ኮርኒስ ይህን ሁሉ ነገር አሁን ይሄ ምን ሊያደርገው ነው? በዚህ በሰለጠነ ዘመን ይሄ ኮተት ይሰራል እንዴ? ለእናቱ ሄዶ ሲነግራት መምህር ተስፋዬን ብታገኘው ይሄን ቢሰማ መምህር አይለቀህም አለው። በቃ በደንብ አድርጎ ነው ይሄን ነገር የሚከታተለው አሉት እናቱ። ከዛ እኔ እዛ ስመጣ እናቱን ደውሎ መምህርን እኮ አገኘሁት አላቸው። ሄደህ አሉት። አይደለም ራሱ መጣ መምህር ተስፋዬ ጋራጅ እዛ አካባቢ ምናምን መጣ ብሎ ነገራቸውና እናትየዋን አናግሬያቸው አረ የሚነግረኝ ነገር ጉድ እኮ ነው ጉድ ነው በየቀኑ እየመጣ የሚነግረኝ ስንት ጉድ ነው አሉኝ። በገራጅ ሰራተኛ ካፌ ስትሄዱ የአስተናጋጆች ይሄንን ጨምሮ ይባላሉ። የሆነ ቦታ ስትሄዱ ሌላ ነገር ነው የሚባለው። ኢቭን ከጨርቃ ጨርቅ ከቡቲክ አንፃር እንኳን ስንት ተንኮላል እናንተ። ጫማ እንኳን ከጫማ ጊፍት እንኳን ተብሎ ጫማ ይገዛል። ያንን ጫማ ከውጪ ነው የመጣው ተብሎ እንዲያደርገው ተደርጎ ሶሉ ስር ግን ብዙ ኮተት አለ። ጫማው ገበር ስር ብዙ ነገር አለ እና አበሻ ኮተታም ነው ግን ማተብ አስሯል፣ ግን ነጠላ ለብሷል። ያሳዝናል።